እንደገና ምዝገባን ቁጥሮቹን በተመለከተ ብዙ ጊዜ ተደጋግሞ የተነሳ ነገር አለ በእኛ በኩል የሥራ የተወሰነ መጓተት እንደነበረ ከዚህም በፊት ጠቅሻለሁ ለዛ ኃላፊነት እንወስዳለን ግን ፓርቲዎችም ያመጧቸው ሰነዶች ያስገቧቸው መረጃዎች በጣም ያልተሟሉ ይሄን ስል ይሄ ፓርቲ ያ ፓርቲ ብቻ የሚባል አይደለም ገዢውን ፓርቲ ጨምሮ በፍጥነት የተጠየቁትን ሰነዶች የተጠየቁትን መረጃዎች ያለ ማቅረብ ችግር ስለነበረ ሂደቱን ያጓተት ነው ተጋግዘን ነው ለማለት ነው ግን አሁን ያው ወደ ምርጫ ክንውን እንገባለን ብለን ስለምናስብ ያንን በፍጥነት የምናደርግበት ሁኔታ እያየን ነው ምናልባት አንድ የመጨረሻ ነገር ለማለት የትግራይ ጉዳይ ከአረና በኩል ከመጡ ወንድሜ ተነስቷል በእኛ በኩል ያለው ነገር ለመግለጽ ያህል ለዚህ ምርጫ የሚያስፈልጉ ሰነዶች በሙሉ እንደሌላው እንደማንኛውም ክልል ተዘጋጅቷል በትግርኛ ነው ሰነዶቹ የተዘጋጁት በምርጫ ጽፈት ቤታችንም ይሄንኑ ለማከናወን ዝግጁ ብዙ ተናገርኩ እንዴሽ አራት አረፍተ ነገር ከዚህ በኋላ ማለት ነው አሁን በቅርብ ጊዜ ከተፈጠረው ችግርን በፊት እንደ ምርጫ ቦርድ በትግራይ መንቀሳቀስ በጣም እንቸገር እንደነበረ በዚህ አጋጣሚ መግለጽ ወዳለውኝ ከነበረው ሁኔታ የተነሳ የጽፈት ቤት ኃላፊያችን ሰራተኞቻችን እንደፈለጉ በክልል ውስጥ ተንቀሳቅሰው ለምሳሌ የፓርቲዎችን ሰነዶች የማጣራት መረጃዎችን የማጣራት ሁኔታ የማይችሉበት በጣም ስጋት ውስጥ ነበሩ ከዚህ በኋላ ሁኔታዎች ይቀየራሉ ብለን ነው የምናስበው ያው ከመንግስትም በኩል በተገለጸው ማለት ነው ስለዚህ የአስቸኳይ ጊዜ አዋጁ ቶሎ የሚሻሻል ከሆነ የጸጥታ ሁኔታ ቶሎ የሚሻሻል ከሆነ እንደተባለው የጊዜያዊ አስተዳደሩም ሁኔታ ሁሉን መስመር የሚያስይዝ ከሆነ በእኛ በኩል ዝግጁነት አለ እንደማንኛውም ክልል በዛም ክልል ምርጫን ለመፈጸም ግን አንዳንዶቹ ቫሪያብልስ እንዳልኩት ከኛ ውጭ ስለሆኑ አሁን መናገር አልችልም I think ይበቃኛል እግዚአብሔር ይስጥልኝ ከሳምንታት በፊት ነው ያያለን ብለን ባቀርነው መሰረት የተዘጋጀ መድረክ እና ከዚህ ቀደም ስናደርግ የነበረው ውይይት አካል ተደርጎ ቢወሰድ መልካም ነው በመጀመሪያ የኢትዮጵያ የፖለቲካ ፓርቲዎች አይስማሙም አይግባቡም ሀገራዊ አጀንዳ ላይ የሚቀራረብ ሐሳብ የላቸውም የሚለው ስጋት በእናንተ ብቻ ሳይሆን በመንግስትም የነበረ ግን በቅርቡ ኢትዮጵያ እና የኢትዮጵያ ህዝቦች ያጋጠሟቸውን ክህደቶች በሚመለከት የፖለቲካ ፓርቲዎች የነበራቸው አቋም የኢትዮጵያን አንድነት የኢትዮጵያን ሰላም በማስጠበቅ በዚህ ሁኔታ ውስጥ የነበራችሁ ሚና በእኛ በኩል ከፍተኛ ተስፋ እንድናይ ያደረገና ለፖለቲካ ፓርቲዎች ምስጋና ማቅረብ እንፈልጋለን ከዚህ ቀደም የነበረን ጩኸት በሀገራዊ ጉዳይ ላይ አንድ ሆነን በፖሊሲ አማራጮች የምንለያይ እንሆን በሀገር ህልውና ላይ በሚመጡ ጉዳዮች ላይ ግድ የማይሰጠን አንሁን የሚል ኮሜንቶች ይነሱ ነበር በአሁኑ ባጋጠመን ሂደት ውስጥ በጣም ጥቂት ተከፋይ ፓርቲዎች ካልሆኑ በስተቀር አብዛኛው የፖለቲካ ፓርቲ የነበረው አቋም እጅግ በጣም ተስፋ የሚሰጥ ስለሆነ ይሄንኑ ካልቸር ፓርላማ ብናስገባው ይሄንኑ ካልቸር ወደ መንግስት ስልጣን ብናስገባው በጋራ ልንሰራ የሚያስችል ፋውንዴሽን አለ የሚል ተስፋ እንድንጥል አድርጎናል ካሁን በኋላ ከናንተ ጋር መወያየት ብቻ ሳይሆን ህግም ሲወጣ ህግም ስናስፈጽም ምን መካከረበት ነገር ይፈጸም አብዛኛው ፖለቲካ ፓርቲ ተከፋይ አይደለም በሀገር ጉዳይ ላይ አይደራደርም የግሉን ጥቅም አያስቀድምም የሚል መነሻ የሆነ እምነት እንድንይዝ ያደረገ ስለሆነ በእኛ በኩል ከፍተኛ ምስጋና አለን ይበልጥ ከናንተ ጋር ተወያይቶ ተቀራርቦ የኢትዮጵያን ዲሞክራሲ ለማሳደግ ፍላጎት እንዲያድርብን እንዲያድግ ያደረገ አጋጣሚ ስለሆነ በዚሁ ባህል ሆኖ እየዳበረ እንዲሄድ እንድታረጉ በእኛ በኩል ግን ከፍተኛ ኩራትም ምስጋናም የተሰማን መሆኑን ለመግለጽ ነው ምርጫን በሚመለከት
እንግዲህ የሚያስቸግር ነገር አለ። ምርጫ እናርግ ብለን ስንወያይ ቀድሞ ምርጫ አያስፈልግም፣ ሰላም የለም፣ ብር የለም፣ ሰው የለም የሚሉ ሰዎች ምርጫው ደግሞ ይቅር ሲባል ቀድሞ መንግስት የለም የሚሉ ናቸው። ይሄ ባህል እየሆነ መጥቷል። ባለፈው አመት ከኮሮና በፊት ምርጫ አይደረግ ሰላም የለም ብለው የሚያወሩ ፓርቲዎች ወይም ግለሰቦች ምርጫው ይቅር በኮሮና ምክንያት ሲባል ደግሞ ቀድሞ መንግስት የለም ብሎ ለማወጅ የቀደማቸው አልነበረም። ይሄ በጣም መጥፎ ካልቸር ነው። ፕሪንሲፕልድ እንሁን። ስለምንናገረው ነገር የምንከውን መሆናችን የፓርቲ አቋም መሆኑን ምናምንበት መሆኑን እንመን። መጀመሪያ ሚዲያ አገኘን ብለን ከተናገርን በኋላ ከሆነ ጊዜ በኋላ ደግሞ ሐሳባችንን ስንቀይር የኛ ሀገር ሚዲያ እንዳላችሁትም ችግር ስላለበት ነው እንጂ ትናንትና እኮ እንደዚህ ብላችኋል አሁን እንዴት ትላላችሁ እያለ በህዝብ ፊት ማጋለጥ ይጠበቅበት ነበር። ይመሳሰላል። አይደረግ የሚሉ ኃይሎች ይደረግ ሲባል አይደረግ ብለው ይቆሙ፣ ደግሞ አይደረግ ሲባል ሌላ ሐሳብ የሚያመጡ በጣም ውስን ፓርቲዎች ናቸው። ይሄ ጉዳይ ባለፈው ማበላሽቷል። አሁንም እንዳያበላሽ ጥንቃቄ ቢደረግ ትምህርት ቢወሰድ ጥሩ ነው። ምርጫን በሚመለከት ምርጫ የሚያስፈልግበት ዋናው ምክንያት ምርጫ ዲሞክራሲን በሙሉ አቅም ስለሚወክል አይደለም። ምርጫ ማለት ዲሞክራሲ ማለት አይደለም። የዲሞክራሲ አንድ አካል እንጂ ሙሉ ዲሞክራሲ አይደለም። ዲሞክራሲ ስርዓት ነው፣ ሲስተም ነው፣ ባህል ነው፣ ተቋም ነው፣ በሂደት የሚገነባ ነው። ከዚህ ውስጥ አንዱ በየጊዜው የሚታደስ ኮንትራት በምርጫ የሚረጋገጥ ነው። ብዙ የፖለቲካ ፓርቲዎች ምርጫና ዲሞክራሲን እኩል አድርገው ስለሚያዩ በሂደት እንደሚገነባም ስለማያምኑ የተቋም ግንባታ የሚጠይቀውን ጊዜም ስለማያስቡ እንደ ፕሪኮንዲሽን የሚያስቀምጡት ሁሉን ነገር ጨርሰን ምርጫ እናርግ ይላሉ። የሚያልቅ ነገር የለም። ዘንድሮ 40-50% እናሳካለን፣ በሚቀጥለው ያድጋል እያለ በሂደት ውስጥ የሚዳብር ነገር እንጂ ተቋም ገንብተን ህግ አሻሽለን እኛ ተስማምተን ሰላም አምጥተን ምርጫ እናርግ ካል 100 ዓመት ሊቆይ ይችላል። እንከን አልባ ሀገር ማግኘት አይቻልም። የአሜሪካ የዳበረ ዲሞክራሲ የሚባለው እንኳን እንደምታዩት ቅድም እንዳነሳችሁት ነው። በሁሉም ዓለም በምርጫ መሽዋኮት ቅድመ ምርጫ መጨቃጨቅ የተለመደ ባህል ነው። የኛ ክፉ የሚያደርገው አሸንፈን ስለምንጀምር ነው። አሸንፈን ስለምንጀምር መሸነፍን አንቀበልም። ከዚያ በተረፈ አሁን ምርጫ ሲደረግ 100% ጥያቄዎቻችን አይመልስም። ቢያንስ ግን ባለፉት 5 ምርጫዎች ከነበሩ ዋና ስህተቶች ህዝብም የማይቀበላቸው እናንተም አትቀበሏቸው መንግስትም ባይል በውስጡ የሚያቃቸው 50-60% ብናሻሽል በሚቀጥለው ምርጫ ደግሞ እያደገ ይሄዳል። ልጆቻችን የተሻለ የዳበረ ዲሞክራሲ እንዲያገኙ ያስችላል እንጂ ሁሉን ነገር አሁን ጨርሰን እንጀምር የሚለውን ሐሳብ ትንሽ ብታስቡበት ጥሩ ነው። እንዳላችሁት ነው። አንዳንዱ ዲሞክራሲ ይፈልጋል፣ አንዳንዱ ደግሞ በሰበብ አስባብ ያስራል። ይሄን በሆነ ጊዜ ውይይት አንፈታውም። 2017 15 20 30 አይፈታም፣ ጊዜ ይጠይቃል። እሱን ታሳቢ ማድረግ ለሁላችን ይበጅ ይመስለኛል። ሁለተኛ ብዙዎቻችሁ ስትናገሩ ህዝብ አክሩፏል፣ ህዝብ እየጸለየ ነው፣ ህዝብ እየተናገረ ነው። ይሄ የኮሙኒስት ቲንኪንግ ነው። ከየት መጣ ዳታው? ህዝብ በዚህ በምትሉ ስሜት ውስጥ ስለመኖሩ በምን ይታወቃል? የህዝብ ስሜት ነው እያል መናገር 110 ሚሊዮን ህዝብ ነው ያለው። ከዚህ ውስጥ ምን ያክሉን አነጋግረዋል ቢባል መልስ የለም። ቤተሰቦቻችን የቅርብ ጓደኞቻችን ያሉትን ህዝብ ነው እንለው። ህዝብ ግን ምርጫውንና ፍላጎቱን ስልጣኑን ከሚያሳይበት አንዱ መንገድ ምርጫ ነው። ህዝብ የስልጣን ምንጭ ባለቤት ነው ብለን የምንናገረውን ነገር የምናረጋግጠው እድል ሰጥተነው በዚያ በምርጫው የሚፈልገውና የማይፈልገውን ማሳየት ሲችል ነው። ያ ካልሆነ ፖፑላር ሶቨርኒቲውን ፓርቲዎች እየወሰዱ ህዝብ አኩርፏል፣ ህዝብ ተኝቷል፣ ተነስቷል የሚባል ቋንቋ በጣም አስቸጋሪ ነው። ይሄ በኢህአዴግ ውስጥ የተለመደ አንድ በሽታ ነበር። ህዝብ እያለ በህዝብ ስም የሚነገር ንግድ አሁን አንዳንድ ፓርቲዎች ጋር እንደ ልማድ ሆኗል። ፖፑላር ሶቨርኒቲውን ኤክሰርሳይዝ እንዲያደርግ የኢትዮጵያ ህዝብ ምርጫ ያስፈልገዋል ከነንከኑም ቢሆን። ያን ፍላጎቱን በምርጫ ካሳየን በኋላ
ህዝብ እኮ ምርጫው ይሄ ነው ይሄን ፖሊሲ መርጧል ምክንያቱም አሳይቷል ብለን ምንከራከርበት ታንጀብል የሆነ አርጊመንት ማንሳት እንችላለን አሁን ዝም ብለን ግን ህዝብ ካል ትንሽ ያስቸግራል ዜጎች በፖለቲካ መሳተፍ የሚችሉበት አንዱ መንገድ ምርጫ ነው መቼም እንደዚህ አይወያዩም በየጊዜው እየመጡ ውይይት ማድረግ አይችሉም ዜጎች መተው እጅ የተሰበረ ማለት አይችሉም ፖለቲካ ፓርቲዎች ናቸው እድል ያላቸው የሚወያዩት ቢያንስ በምርጫ የፖለቲካ ተሳትፏቸው እንዲያድግ እና እንዲከበር ማድረግ አለብንኛ ብለን ካላመንን እዚሁ ተቀምጠን ምርጫ ይራዘም ምርጫ ይቀነስ አንተ 5 ዓመት ቆይ 10 ዓመት ቆይ ብንል በህዝቦች ፍላጎት ላይ ምን ወስነው ይሄ ደግሞ ብዙ መዘዝ አለው የምናስበውም ዲሞክራሲ እንዳናመጣ የሚያደርግ ነው በፖለቲካ ገበያ ውስጥ አማራጭ ሐሳቦች ቀደም ሲል ከሲቪክ ሶሳይቲ የሚነሳው አማራጮች በምን ይታያሉ አሁን ያለው ንግግር እንደምትሰሙት ነው ወደ ፖሊሲ አማራጭ ሲገባኮ ለማሸነፍ እንከራከራለን እንጂ በእርግጠኝነት አንዳችን ከሌላችን እንማራለን ራሱ ሂደቱ የመከራከር ባህሉ ሐሳብ መቀያየሩ gradually influence ማድረጉ አይቀርም ሌላም ካምፕ ቢሆን እና እንደዛ አይነት ባህል ሲለመድ የተሻለ ነገር ለመምረጥ እድል ይሰጠናል አማራጮች ያቀረብን ስንከራከር ስንወያይ ልምድ ስናነሳ ስንማማር እዛ ውስጥ ነው ፖለቲካል የሆነ ማህበረሰብ የሚፈጠረው አሁን ፖለቲካል ነው የሚያሰባስበን ነገር ሐሳብ አይደለም የሚያሰባስበን ነገር የህዝብ ጥቅም አይደለም ወደዛ እንድንሄድ የሚያግዝ ትምርት የሚገኝበት በዛ የምናገኘውን ትምርት በምንም እንደማንተካ ማሰብ ጥሩ ነው የፖሊሲ አማራጭ አቅርቦ መወያየትን በሚመለከት የሚገኝ ትምርት በህግ አይገኝም በሆነ በሌላ መንገድ አይገኝም ስንወያይ ስንማማር በጣም በርካታ ነገሮች ይገኛሉ በዚህ እንኳን ውይይት ምንም እንኳን ብዙዎቻችሁ ለውይይት መጣችሁ የውይይት ጥያቄ የምታቀርቡ ቢሆን ባለፉት ቢያንስ አንድ ዓመት በጣም በርካታ ውይይት አካሂደናል የፖለቲካ ፓርቲዎች የመደመጥ መብትን የዲሞክራሲ አካል አድርገው ያስቡም መተው የሚሰማቸው ነገር መናገር በራሱ የዲሞክራሲ አንዱ አንኳር ቤዝ መሆኑን ይረሱና ህጉን እኛ ለወሰን ነው መወሰንም አትችሉም እናንተ የፓርላማ አባል እኮ አይደላችሁ የፓርላማ አባላት ናችሁ ህግ የሚያወጡት በጀት መወሰን አትችሉም እናንተ ወይ ካቢኔ አይደላችሁም ወይም ፓርላማ አባል አይደላችሁ ለመደመጥ እንኳን ግን እድል አግኝታችኋል ይሄን የመደመጥ እድል ኢንፍሉዌንስ ወደ ማድረግ ሐሳብ ወደ ማስቀየር ውሳኔ ወደ ማስቀየር ማሳደግ አለብን ብለን ካላምን እንደ ፖለቲካ ሰው የማንኛውም የዲሲሽን ፕሮሰስ ግብአት የሆነውን ኢንፎርሜሽን የምንሰጥበትን መድረክ ካራከስን በጣም አስቸጋሪ ነው ፓርቲዎች በጭንቅላታቸው ምን ይዘው ነው ውይይት የሚሉት የሚል ጥያቄ እንድናነሳ ያደርገናል ይሄ ትልቅ እድል ነው ዛሬ በነበረው ውይይት እኔ ምናልባት የብልጽግና አመራሮች ብዙ ትምርት አግኝተናል እንዴት እንደምታስቡ ምን እንደምትፈልጉ ይሄን ደግሞ ስንመካከር እንደዚህ አይነት ጉዳዮች ቢነሱኮ የኛ ተፎካካሪዎች አይቀበሉትም ብለን ለመከራከር እድል እናገኛለን መድረክ ከሌለ በምን እንወያያለን በምን እንማማራለን እና መድረኮቹን እንደው አልተደረገም ውይይት አልተቋጨም ውይይት እንደዚህ አልተደረገም የሚለው ሐሳብ ሞር መድረኮች እንዳይካሄዱ እንዳያደርገን ጥንቃቄ ማድረግ ያስፈልጋል አጀንዳ ይዘን ሰው ጽሁፍ ያዘጋጀ መወያየት ነው ይበልጥ የሚያቀራርበው ከዚህ ስንነሳ ፓርላማ ውስጥ ብንገባ ተግባብተን ልንሰራ እንችላለን አንዳንድ የተሻለ ብቃት ያላቸው ሰዎች የኦፖዚሽን ፓርቲ አባል አመራር ቢሆኑም ወደ መንግስት ስርዓት ገብተው ቢያግዙ የምናስበውን የበለጸገ ኢትዮጵያ ለመፍጠር ይረዳል የሚል ኮንፊደንስ እንድንፈጥር ያደርጋል በተገናኘን ቁጥር መተዋወቅ መተማመን ስለሚኖረው እና ይሄን መድረክ ትንሽ አሳንሰን አንውሰድ ግማሽ ቀን በጣም ውድ ነው ዛሬ ግማሽ ቀን አጥፍተን እናንተ ሌላ ውይይት ያስፈልጋል ስትሉ ምንድነው ይያሉ ያሉት በብልጽግና ፓርቲ ስራ አስፈጻሚዎች አናስገባችሁ መቼም በዛ ውይይት ተገናኝተን አጀንዳ ሲታርገን ስንወያይ ደግሞ እንብዛም እርካታ አይታይም አሁን በዚህ ጉዳይ ውይይት እንደምናደርግ ባለፈው አንስቼላችሁ ተስማምተን የቀረበው ይሄም በራሱ ከመጠቀም ይልቅ ሌላ የውይይት እሳቤና ፍላጎት ማቅረብ በቀጣይነት እየተቀራረብን እንዳንማማር ስለሚያደርግ እናንተም ከወዲሁ ብታስቡበት ጥሩ ይሆናል ህዝቡ የፖሊሲ አማራጭ ላይ የመወሰን ስልጣኑን ገፈን አያስፈልግም ብለን ሁሉ ነገር
አድሚኒስትሬቲቭ ብቻ ይሁን ካል ሁለት መሰረታዊ የሚሳተፍበት መንገድ አለ። አንደኛው የነጠቅነው ነው። ይሄም አይሆንም። ፖሊሲ አስፔክት ኦፍ የፓብሊክ ዲሞክራቲክ ልምምድ በአድሚኒስትሬቲቭ አይተካም። ፖሊሲ አማራጭ መርጦ የሚመርጥበትን አንድ የዲሞክራሲ አንጓ ነው። በሌላ መንገድ ደግሞ እናንተም እንደምታነሱት በየደረጃው ያለ አመራር በወረዳ በዞን የሚያሰቃያችሁ የሚያስራችሁ ለውይይት በሩ ክፍት ያልሆነ ለዲሞክራሲ እምብዛም መሻት የሌለው የሚፈታበት ደግሞ ሌላ ነገር አለ። አንደኛው ይቅር ዋናው ችግር ወረዳ ነው ዞን ነው ካል የህዝቡን ዲሞክራሲ የመለማመድ ፍላጎትና መብት ነው የምንነፍገው። እንደዛ እንዳይሆን ሁለቱንም ባላንስ እየጠበቅን ብንሄድ በእጅጉ ያስፈልጋል። ምክንያቱም ህዝቦች ፍላጎቶቻቸውን አንድም በወኪሎቻቸው ነው የሚያሳዩት የሚያረጋግጡት ወይም በምርጫ ነው። እኛ እንደምናስበው ሳይሆን አሁን ብልጽግና በጣም ተቀባይነት አለኝ ብሎ አስቦ በህዝብ ድምጽ ሲያጣ ለምን ብሎ እንዲፈትሽ እንዲገመገም ያደርገዋል። በምርጫ ህዝቡ ትክክለኛ ስሜቱን ይገነዘባል። ሶስተኛ መንግስት ወይም ፖለቲካ ፓርቲዎች በሚያቀርቡት ጥሪ የህዝቦች ምላሽም የህዝብን ፍላጎት ለማየት ያስችላል። አራተኛው ህዝቦች ይሄን ሁሉ አልፈው በመደገፍ ወይም በመቃረን ወጥተው አደባባይ የሚያሳዩትም የህዝብን ስሜት ያሳያል። እነዚህም በሙሉ ካላየን በስተቀር በወኪሎቻቸው ያለውን ፍላጎት በምርጫ ያለውን ፍላጎት ወደ ጎን ትተን በስብሰባ አዳራሽ ብቻ ያሉትን ስሜቶችና ድምጾች እናስተናግድ ካል የተሟላ ዲሞክራሲ አንገነባም። በባለፉት ምርጫዎች ከነበሩ ምሬት እጅግ የተሻለ ነገር አድርገን የዲሞክራሲ መሰረቱን እናሻሽል ነው። ለምሳሌ በፈርስት ፓስ ዘ ፖስት የምርጫ ስርዓት 51% ካገኘ አንድ ፓርቲ መንግስት መሆን ይችላል ብሎ በሌላ ወገን ያለ የተሻለ ብቃት ያለውም ሰው ቢሆን በምርጫ ስለወደቀ አልፈልገውም ይላል። እኛም ባለን ሐሳብ ይሄም ያዋጣ አይደለም። ኢትዮጵያ ልምድና ብቃት ያላቸው ውስን ሰዎች በተለያየ ፓርቲ ሊበተኑ ይችላሉ። አሸናፊው ማሸነፉን እንደተጠበቀ ሆኖ ነገር ግን በሙያቸው በብቃታቸው እነሱን የመጠቀም ልምምድ መስፋት አለበት። በፓርላማ ውስጥ ፎርማልም ኢንፎርማልም በሚነሱ ውይይቶች ድምጾች መደመጥ አለባቸው። ያን እያደረግን ነው ዲሞክራሲን የምናሳድገው። 100% የሚፈለገውን ያክል ለውጥ ማምጣት እንኳን ቢቸግር ቢያንስ እስካሁን ያሉ የነበሩ ምሬቶች የሚሻሻልበትን መንገድ እንፍጠር። የተሻለ ባህል፣ የተሻለ ስርዓት፣ የተሻለ መንግስት እንፍጠር። ፓርቲዎችም በሀገር ልውና በመንግስት ልውና በሌሎች ኃይሎች ፍላጎቶች ሸብረክ ሳይሉ የሀገርን ደህንነት ማስጠበቅ የሚችሉ ኃይሎች እንዲሆኑ ከመግፋት ማቅረብ ይሻላል ብለን እናስባለን። ይሄን ለመጠቀም የሚያስችል እድል አንዱም ሲጠም ምርጫ ነው። አሁን እዚህ ውስጥ በጣም ብዙ ሰዎች አላችሁ። እናንተ 10 ደጋፊ ይኑራችሁ 1000 ደጋፊ ይኑራችሁ ሚሊዮን ደጋፊ ይኑራችሁ በምንም መንገድ ማወቅ አይቻልም። ብዙዎቻችሁ አለም ጥቂቶቻችሁ ምርጫ አትፈልጉም። ምርጫ ተዳፍኖ መንግስት መሆን ትፈልጋላችሁ። እሱ አይቻልም። ለምንድን ነው የማይቻለው? መንግስት መሆን የሚቻለው በህዝቦች ድምጽ ብቻ ነው። አንዳንዶቻችሁ መንግስት መሆን እንኳን ባትችሉ በጣም ከፍተኛ የሆነ ድጋፍ እንዳላችሁ ታምናላችሁ። እሱን ደግሞ ለኛ ማረጋገጥ የምትችሉት ሚስተር ኤክስ 10 ሰው ደጋፊ የላቸውም ዝም ብሎ ሲያጣብቡ ነበር ቤቱን። ሚስተር ዋይ ግን 1 ሚሊዮን ደጋፊ ያላቸው መንግስት ባይሆኑም እናድምጣቸው መንግስት ባይሆኑም እናሳትፋቸው ለማለት ደግሞ ድል እናገኝበታል። አሁን ሰው በቤተሰብም በጓደኛም ተሰባስቦ ፓርቲ ከሆነ በኋላ የህዝብን ድምጽ ታሳቢ ሳያደርግ ፓርቲ ነኝና መንግስት ልሆን ይላል። ፓርቲ ነኝና በወንጀል አትጠይቁኝ ይላል። ልክ የፓርላማ አባል ኢሚኒቲ ሳይነሳ እንደማይከሰሰው የፓርቲ አባላትም ተሰብስበን ይከሰስ አይከሰስ ብለን እንድንወስን የሚፈልጉ ሰዎች አሉ። እንደዛ ከሆነ ሁሉም ሰው ፓርቲ ይሆናል ማለት ነው። ፓርቲ ሆነና ወንጀል እየሰራ ይውላል። እነዚህ ነገሮች እናንተ ብታስቡበት በጣም ጠቃሚ ይሆናል። እንዳያችሁት ነው። በአንድ በኩል ችግር አለ ትላላችሁ፣ ግጭት አለ፣ ሰላም የለም፣ እንደዚህ የለም፣ መከበር አለበት ትላላችሁ። በሌላ በኩል ደግሞ ሰላም ለማስከበር መንግስት ከራሱም ወገን ከናንተም የሚገዙ የሚደለሉ
የፖለቲካ ፓርቲ አባል ቢሆኑም ገንዘብ ሲሸት መቆም የማይችሉ ግለሰቦች ለጥፋት እንደሚሄዱ ልባችሁ ያወቀው አይጠይቁ ካላችሁ ሰላም ሊመጣ አይችልም። የኢትዮጵያን ሰላም ከኢትዮጵያውያን ውጪ ሌላው ሰው በሚዲያ አግዞ ሊሆን ይችላል፣ በገንዘብ አግዞ ሊሆን ይችላል፣ በሐሳብ አግዞ ሊሆን ይችላል። ዋናው አክተርኛ ነን፣ ወይም መንግስት በኩል ያለው ወይም በተቃዋሚ ያለው። ሌላ ሰው እኮ የለም። እያባላን እያጋደለን ያለው እኛው ነን። ይሄን አናርም የሚል ነገር እናንተ መንግስት ስትሆኑ ይቸግራችኋል። ጥሩ ነገር አይደለም ይሄ። እያንዳንዱ የፓርቲ አባል ዲሲፕሊን እንዲሆን ገና የፓርቲ አባል ሆኖ የተሻለ ገንዘብ ካላቸው ፓርቲዎች ገንዘብ የለመደ ሰው መንግስት ከሆነ ምን እንደሚሆን አስቡት። ሪሶርስ ስለሚያገኝ ማለት እዚህ ያልታረመ ያልተስተካከለ ብታሸንፉ መከራ ነው። ብልጽግናም አንዱ ፈተናው ይሄ ነው። ዓላማንና ገንዘብን ያለዩ ሰዎች በስፋትኛው ስላሉ እንቸገራለን። በሀብታም ኪስ ውስጥ ሆኖ መንግስት መሆን የሚፈልግ በጣም ብዙ ሰው ነው ያለው። ባለስልጣን መመደብ ይፈልግ ሀብታም አለ። የፖሊሲ ኢሹዎች ላይ መወሰን ይፈልጋል። በርካታ አጀንዳ ሴት ማድረግ ይፈልጋል። ይሄ ኦሊጋርኪ መንግስት ውስጥም ይሁን ፓርቲ ውስጥ ካለ ምን ፈልገውን ብልጽግና ምን ፈልገውን ዲሞክራሲ አናመጣም። መንግስት መሆን ስናስብ በመንግስት ስልጣን ላይ የሚገኝን ጥቅም ብቻ ለመጠቀምና የሚያጓጓም ነገር ቢኖር ሌላውን ለመተው መወሰን ያስፈልጋል። ከዚህ ቀደም ነግሬያችኋለሁ። ሌቦች በስልጣን ላይ ሆነው ህዝብን ቢያስለቅሱም አይበሉም። ልጆቻቸው አሽሽ ይለማመዳሉ። እነሱ አይጠቀሙበትም ብያለሁ። አሁን እኮ ታየ። አሁን እኮ ጁንታው እዚህ 5 ፎቅ 10 ፎቅ አስቀምጧል። ማን እንደሚበላው እናያለን። አይሆንም። በሌብነት በዘላቂነት መጠቀም አይቻልም። ይሄ ነምበር 1 በሽታው ብልጽግና ውስጥ ነው። ነምበር 1 መጀመሪያ የሚቀርበው በሽታኛ ውስጥ ያለ ነው። ሌቦች እኛም ጋር ይሁኑ እናንተ ጋር አይጠቅሙም። ከሌላ ሀብት ስለሚሰርቁ እዚህ ያለውንም በጋራ ፋይት እናርግ፣ እናንተ ጋር ያለውንም ፋይት እናርግ። እናንተ ጋር አሁን አንድ ቀን ስራ ሰርቶ የማያውቁ ሰዎች ከየት እንዳመጡት የማይታወቅ ሀብት እዚህም እዚያም ባለፎቅ ባለቤት ባለምናምን ሲሆኑ ከየት እያመጣውን ብላችሁ መጠየቅ ካልቻላችሁ ነገ መንግስት ከሆነ ለእናንተ ዕዳ ነው። እናው መሸፋፈኑ ብዙም የሚጠቅም አይደለም። ሁሉ ነገር የተገለጠ የሚታወቅ ስለሆነ በገንዘብ የሚሰሩ ሰዎች እንዳሉ ይታወቃል። ለምሳሌ አንዳንዱ ፓርቲ ሚዲያ አለው፣ አንዳንዱ ፓርቲ ገንዘብ አለው፣ አንዳንዱ ፓርቲ ገንዘብ የለውም ብሏል ፕሮፌሰር በየነ። ያ ገንዘብ ከየት ነው የሚመጣው ነው? ሁላችሁም ተቃዋሚዎች ናችሁ። አንዳንዱ ሀብታም ያደረገው እኛን እሺ መንግስት ስለሆን ያልተገባ ሀብት ወስደን ነው ብለን እናስብ። ተቃዋሚው ግን ከየት እያመጣ ነው ግማሹ ሀብታም የሆነው? አሁን ተቃዋሚ ሆኖ አጓጉል ሀብታም መሆን የለመደ መንግስት ሲሆን ምን ሊሆን ይችላል? ለእያንዳንዳችሁ ሄዴክ ነው። እኛ የምንፈተነው የምንታመሰው ፕራይመርሊ በእኛ ሰዎች ነው። የስራ ትጋት ልግምተኛ በመሆን ብዙ ጊዜ ለራስ ለመዝናት ለመጠቀም በሰበብ አስባቡ እንደ ሰው እንደ ህዝቡ ሳይሆን ወጥቶ ውጭ ሀገር ሕክምና ያው ለመንሸራሸር የሚፈልግ በጣም ብዙ ኃይል አለ። ይሄ እኛን እየፈተነ ያለው ችግር ነገ እናንተን ማምጣቱ አይቀርም። እና አሁን የተቃዋሚ ፓርቲ ሰው አይነካ አይታሰር አይጠየቅ ተውት። እሱን ብዙ ሌባ ብዙ አጭበርባሪ ስላለ መጠየቅ አለበት። ግን መንግስት ስለተቃወመ ብቻ ስብሰባ ተቀምጦ አርባ ምንጭና አንተ አድመኛ ነህ መንግስት በታይ ነህ እያለ ደግሞ የሚጫን ከሆነ አደገኛ ነገር ነው። ስለዚህ ችግሩ ያለው እዛም እዚህ መሆኑን አምነን እኛም ውስጣችን ፈትሸን እንድናርም እናንተም ሁላችሁም ባትሆኑ በውስጣችሁ የተሰገሰጉ አንዳንድ ግለሰቦች ሊያጠፉ እንደሚችሉ ብታስቡ ጥሩ ነው። የአንደኛው ፓርቲ አባል ብላችሁ እናንተ የምታውቁት ሰው የእናንተ ፓርቲ አባል እንዳልሆነ ማስረጃ ማቅረብ ይችላል ነው። እናንተ የኛ ፓርቲ ትላላችሁ እሱ ከሌሎች ጋር ሰራ ይውላል። ለምሳሌ የብልጽግና ፓርቲ የሚባል ሰው የብልጽግና ያልሆነ የብልጽግና ተብሎ ስልጣን የያዘ ከሌሎች ኃይሎች ገንዘብ እየወሰደ እንደፈለገ የሚያደርግ ሰው እንዳለኛ እናውቃለን። ስናባረር ከመናል ገና ይቀራል። አሁን እናንተም ውስጥ ይሄ ችግር አለ። ፎርማሊ የእናንተ ፓርቲ አባል የሆኑ ግን በስራቸው የእናንተ ያሉ ሰዎች አሉ። በደፈናው የኛ ሁሉ ብፁዕ ነው አትበሉ። መፈተሽ ይጠቅማል እናንተም ለኛም። ህገ መንግስት እንዲሻሻል በአንድም በሌላም መንገድ
የማይጠይቅ ፓርቲ የለም። ጥያቄው ሊለያይ ይችላል፣ ግን ህገ መንግስቱ መታረም መሻሻል አለበት ብሎ ሁሉ ሰው ያስባል። ህገ መንግስት ደግሞ እንደምታውቁት እየተሻሻለ ከመጣ በኋላ መጨረሻ የሚወሰነው በፓርላማ በፌዴሬሽን ምክር ቤት ነው። ፓርላማውና ፌዴሬሽን ምክር ቤት ደግሞ 100% አሁን ያለው ብልጽግና ነው። እናንተ ምንም ብታስቡ ምንም ብትወያዩ መጨረሻ እዛ ሲወሰን ህጋዊ ተቋም ነውና አሁን ባለው ሁኔታ የኛን ሐሳቦች ያላሳተፈ ውሳኔ ወሰነ ማለታችን አይቀርም። ከንቱ ድካም ነው። በእኔ እምነት የምርጫውን ጨምሮ ሌሎች ኮር ኢሹዎች በፍጥነት ምርጫ አድርገን ፓርላማው ሚክስ ሆኖ ፌዴሬሽን ምክር ቤት ሚክስ ሆኖ ከዛ በኋላ በህገ መንግስት የሚነሱ ጉዳዮች አንስተን ተወያይተን ብናጸድቅ ለ20 30 40 ዓመት የሚያገለግል ሊሆን ይችላል። አሁን ግን ብልጽግና ቢያጸድቀው እና ባያሸንፍ የዛሬ ዓመት ደግሞ እናንተ ህገ መንግስት ላሻሽል ትላላችሁ። እንደዛ እንዳይሆን ዘላቂ በሆነ መንገድ ሀገራችን የሚያስጉዝ ስራ እንድንሰራ ትንሽ መታገስ፣ ለጊዜ የሚሰጠውን ዋጋ መስጠት አስፈላጊ ይሆናል። ከምርጫ አማራጮች ውስጥ ፈርስት ፓዝ ፖስት እንደተባለው ሙሉ በሙሉ የማይረባና የማይሰራ ቢሆን ኖሮ 91 ሀገራት አይጠቀሙበትም። በዓለም ላይ በርካታ ሀገራት ይጠቀሙበታል። አፍሪካ ብቻ አይደለም። አፍሪካ ተወስተት ነው። አፍሪካ 50 ምናምን ሀገር ነው። 91 ሀገር ነው የሚጠቀምበት። ብዙዎች ያምኑበታል ማለት ነው። የምርጫ አይነት ብቻ ሳይሆን ባህልም ስለሚወስን የመንግስት ኮሚትመንትም በጣም ወሳኝ ስለሆነ ምንም እንኳን ዲሞክራሲያዊ ቢሆንም እስካሁን በነበረው ሁኔታ አሳታፊ አልነበረም። ችግር አለበት። አሁን ደግሞ እንዳንቀይረው እንዳላችሁት የህገ መንግስት መለውጥን መሻሻልን ዲማንድ ያደርጋል። ምርጫ ቦርድም እንዳነሳው ከአጭር ጊዜ አንፃር መቀየር ያስቸግራል። ግን አማራጮች እንዳሉ አስበን በዚህኛው እስካሁን እንዳልተሞከረ ገብቶን ማክሲመም የዚህን የምርጫ አይነት ለመጠቀም አድቫንቴጅ ለማስፋት ሄደን አይተን በዚህኛው ምርጫ ሂደት ውስጥ ምንም ዝግ ከሆነ በሩ በሚቀጥለው ህገ መንግስት ይሻሻል ስንል አማራጭ ለማየት እድል እናገኛለን። ወንድሜ እንዳነሳውም እስከዛ እየተወያየን እየተመካከርን እያዳበርን እንሄዳለን። ውይይት ወዲያው ለመወሰን አይደለም፣ በሂደት እየተማማርን ለመሄድ ያግዛል እና በዚህ አንፃር ብናየው ቅይጥ ይሁን ተመጣጣኝ ይሁን የሚለው ያ ሁሉም የራሱ ደካማ ጠንካራ ጎን አለው። እንደኛ በጣም ትልቅ ፖፑሌሽን ሲሆን በሃይማኖት በብሔር የተከፋፈለ ሀገር ሲሆን የትኛው ይሻላል የሚለውን በዴብዝ ማየት ይፈልጋል። እሱን አይተን ብንወስን አሁን ግን ባለው በህገ መንግስቱ የተቀመጠው የምርጫ አይነት ማክሲመም ሁሉንም የሚያሳትፍ እስካሁን የነበረ ስህተት የሚያርም ኮምፕሌን እንኳን ዜሮ ባይሆንም የሚቀንስ ስራ ለመስራት ብንተባበር መልካም ይሆናል። ከዚህ አንፃር ቀደም ሲል ወይዘሪት ብርቱካን እንዳነሳችው እየተሰሩ ያሉ ስራዎች አሉ። አንደኛ የምርጫ ሴኩሪቲን በሚመለከት የተዘጋጀ እቅድ አለ። ይሄ የመንግስት ስራ ነው። ምርጫው ቅድመ ምርጫ በምርጫ ሂደትና ድህረ ምርጫ ሰላማዊ እንዲሆን ከተቋማት የተውጣጡ ምርጫ ቦርድ ያለበት የራሱ ሲቹዌሽን ሩም ያለው በየደረጃው የሚያጋጥምን ችግር ማየት የሚችል እቅድ ተዘጋጅቷል። ኮሚቴውም ከሞላ ጎደል ተዘጋጅቷል። በቅርቡ ውይይት አድርጎ አጽድቆ ስራ ይጀምራል። ቅድመ ምርጫ እንዴት ነው በየቦታው የሚያጋጥመንን ምርጫን ተስታኮ የሚነሳ ችግር እንፈታለን የሚለውን እየተወያየ እየፈታ ይሄዳል። በምርጫ ጊዜም ከምርጫ በኋላ በዚያ ሂደት የተወሰነ አሁን የምናያቸውን ስጋቶች ይቀንሳል የሚል እምነት አለን፣ ዜሮም ባያደርገው። ሁለተኛ እና በጣም መሰረታዊ ጉዳይ ከ5 እስከ 7 ያልበለጡ ሰዎች ከናንተ ውስጥ የተሻለ የምርጫ አንደርስታንዲንግ ያላቸው ቢሳተፉ ኢንፍሉዌንስ ያደርጋሉ የምትሏቸውን ሰዎች ብትመርጡ ብልጽግና አንድ ሰው ቢወክል ምርጫ ቦርድ ሰብሳቢ ሆኖ የነዚህ ኮሚቴዎች ስራ ደግሞ በየቦታው የሚታሰረውን ካላግባብ የሚገፋውን ስብሰባ ሲያደርግ አታርግ የሚባለውን ሰው እናንተ ለኮሚቴው ያቀርባችሁ ኮሚቴው ፍጥነት እያየ እዛውስ ብልጽግና ተቀምጦ ቢያንስ በፍጥነት መፍትሄ የሚሹ ጉዳዮችን እየመለስን ለመሄድ እንደ አንድ የመፍትሄ አቅጣጫ አስቀምጠናል።
ዋና የሚወስነው የእናንተ ጉዳይ ነው። እናንተ በትክክል ሁሉ ሰው መሆን አይችልም። ኮሚቴ ስንንጫጫ የምንውለው የተወሰነ ሰው መርጠን እነዚያ ሰዎች ከየፓርቲው ኮምፕሌን እየወሰዱ ለኮሚቴው እያቀረቡ አብዛኛውን ነገር እየፈታን አንዳንድ ከአቅም በላይ የሆነ ጉዳይ ካለ እንኳን እየተጨቃጨቅን ግን ቀላሉን አሁን ለምሳሌ ስብሰባ ተሰብስበው የሚቸገሩ ከሆነ ወዲያው አቅርቦ መፍትሄ መስጠት ስለሚቻል እንደነዚህ አይነት ነገሮች እያስተካከልን ብንሄድ በተወሰነ ደረጃ ይቀንሳል ብለን እናስባለን። ሶስተኛው በምርጫ ቦርድ የተዘጋጀው ኮድ ኦፍ ኮንዳክት ሁላችንም ገቨርን የሚያደርግ ቢሆንም እኛ እንደ ገዢ ፓርቲ አዘጋጅተናል ኮድ ኦፍ ኮንዳክት እና ለስልጣን ዝግጁ ነን። ይሄ ምርጫ ዴሞክራሲያዊ መሆኑ ይሄ ምርጫ ኢንክሉሲቭ መሆኑ በብዙዎች የሚታመን መሆኑ ከናንተ በላይ የሚጠቅመው ገዢውን ፓርቲ ነው። በተደጋጋሚ እንዳነሳሁት ለምርጫ ዴሞክራሲያዊነት ፋውንዴሽን ጥለን ብንሸነፍ ራሱ በቂ ነገር ነው። ይሄን ለአባሎቻችን እናስተላልጥናለን፣ እናስተምራለን። ያዘጋጀነው ኮድ ኦፍ ኮንዳክት አለ። ሁላችን ገቨርን ከሚያደርገው በተጨማሪ በእኛ በኩል ደግሞ ለሚነሱ ችግሮች እንደ መፍትሄ እናያለን። እናንተም ከዚህ አግባብ የምትሰሯቸው ስራዎች ይኖራሉ ብዬ ተስፋ አደርጋለሁ። ከምርጫ ቦርድ አንፃር እንዲህ ለከስከስ አድርገን እንደምናስበው አይመስለኝም። በጣም ሰፋፊ ስራዎች ተሰርተዋል። 2 ህጎች ተሻሽለዋል። እነዚህን ህጎች ማሻሻል እናንተ ጋር ደርሶ ቢቀልም እኛ በካቢኔ ደረጃ እንኳን ብዙ የሚያጨቃጭቅ ነበር። ለምሳሌ ቦርድ የሚባለው ጉዳይ ኢንስቲትዩሽን ይሁን ቋሚ ሆኖ የሚሰራ ይሁን የሚለው ጉዳይ እንደ ተራ ማሻሻያ የሚታይ አይመስለኝም። የምርጫ ህጉን በሚመለከትም እንደተባለው ሳይሆን ውይይቶች ተደርገዋል፣ የፓርላማ ሄሪንግ ተደርገዋል። የሚቀረው ጉዳይ ሊኖር ይችላል። የሚቀረው ካለ ወደፊት የሚታይ ነው። ግን ህጉ ተሻሽሏል። የተደረገውን ጥረት እንዳልነበረ ከወሰን አዲስ ብንጠብቅም ማምጣት ስለሚቸግር ከዚህ አንፃር በምርጫ ቦርድ በበጀት በአደረጃጀት በህግ በተደጋጋሚ አንስቼዋለሁ። ምርጫ ቦርድ ዘንድሮ የተበደበለት በጀት ባለፉት 5 ምርጫዎች አልነበረውም። የተሻለ አቅም አለው ማለት ነው። የተሻሉ ሰዎች በስታፍ ደረጃ ሰብስቧል። የተሻሉ ኢንዲፔንደንት የሚባሉ ሰዎች እያመጣ ነው። በአማካይ የተጠቀመ ነው። እንደው ፐርፌክት ነገር ባይሰራም እስካሁን ከነበረው በተሻለ ቁመና ላይ መኖሩ ምንም ጥርጥር የለውም። ይህ ማንም ሰው አይቶ ገብቶ ገምግሞ መናገር የሚችለው ጉዳይ ነው። ሙሉ ለማድረግስ ሂደት ይፈልጋል። አብረን እያየን ብንሄድ ጥሩ ነው። በዚህ አግባብ የሚቀጥለው ምርጫ ከሞላ ጎደል ዋና የሚባሉ ጉዳዮቻችን ይመልሳል የሚል ተስፋ አለ። ለዛ ደግሞ አሁን መጀመር ውይይት ጥሩ ነው። አሁን ተወያይተን በቃ ፈርስ ፓስ ዘ ፖስት ምን ተጠቀመው ብለን ምርጫ ቦርድና አማራጫችን ይጠናከር ብለን እኛ ኮሚቴን ፈጥረን የደህንነት ኮሚቴ አስቀምጠን የምንገናኝባቸው ስኬጁሎች አይተን በአንድ ወር ጊዜ እነዚህ መፍትሄ እየሰጠን ሄደን ከዛ ወደ ፖሊሲ አማራጭ ክርክር ብንሄድ ህዝቡም ይማራል፣ እኛም እንማራለን። ለምሳሌ በ97 ምርጫ ብዙ ጊዜ እናንተ ተሸንፈናል፣ የምርጫ ኮሮጆ ተሰርቋል፣ ፓርላማ መግባት ስንችል ቀርተናል ትላላችሁ። ግን የማታነሱት አንድ ፖይንት አለ። በ97 ምርጫ እናንተ የኢህአዴግን አባላት ጭንቅላትና ልብ ሰልባችኋል። በምርጫ ክርክሩ የኢህአዴግ አባል የሆነ ቀላል የማይባል ቁጥር የእናንተ አባል ሆኗል። ፊዚካሊ እዛ ነው ያለው። አስተሳሰቡ ግን ከኢህአዴግ የወጣ አድርጎታል። የ97 ምርጫ አሁን ለመጣው ለውጥ እርሾ ሊሆን ይችላል። እንደ ቀላል እንዳታዩት። እናንተ ፓርላማ አልገባችሁም፣ ስልጣን አልያዛችሁም፣ ግን ሐሳቦቻችሁን ሽጣችኋል። እውነታቸውን እኮ ነው የሚል ሰው በየደረጃው ተፈጥሯል። ይሄ ሰው ጊዜ እየጠበቀ እየተደራጀ አሁን የተፈጠረውን አይነት ለውጥ ለማምጣት ሙሉ ፋውንዴሽንም ባይሆን የራሱ ከፍተኛ ሚና አለው። አሁን በመናደርገው ክርክርም እንደዚሁ ነው። እኔ ከናንተ ጭንቅላት ኢንፍሉዌንስ ማድረገው ይኖራል፣ እናንተ ከዛኛው የምታርጉት ይኖራል። በዚህ ሂደት ውስጥ ህዝቡ የሚማረው ነገር ይፈጠራልና ስልጣን መያዝ ብቻ ሳይሆን ሐሳብ ሼር የምናደርግበት አውድ ሲፈጠር ያው ሰው በሐሳብ ስለሚገዛ ኢንፍሉዌንስ መደረጋችን አይቀርም። ብታምኑም ባታምኑም የ97 ምርጫ የክርክር አጀንዳዎችና ውይይቶች በኢህአዴግ ውስጥ ባለፉት 10 ዓመታት በየጊዜው ይነሱ ነበር።
ተቃዋሚዎች እኮ አይነት ትክክል ነበሩ እንዲማታቸው የሚል አንድ ሰውም ሁለት ሰው ያነሳው ነበር እና እንደ ቀላል ግብአት ባይታይ ያ በራሱ ትልቅ ነገር ፈጥሯል ለኢትዮጵያ ዓለም የኢትዮጵያን ዲሞክራሲ እንዲያደርጓል ፖለቲካ ፓርቲዎች ደጋግመው እንዲያስቡ ተሰጥቷቸዋል እዚህም ያለ ሰው አማራጭ ሐሳብ መጥፎ አይደለም ብሎ እንዲያስብ እድል ሰጥቷል ለወደፊት ደግሞ ይበልጥ ያ ነገር የተቀየረ ይላል ብዬ አስባለሁ የዛሬ የዶክተር ጌዲዮን ፕሬዘንቴሽን የምርጫ ስርዓት ብቻ አይደለም በመናረጋው የምርጫ ሂደት ውስጥ የባድርሻ አካላት ምን መሆን አለበት የሚል ሰፊ ፓርት አለ የተረሳ ማለት ነው ለምሳሌ መንግስት ይሄን ማድረግ አለበት ብሏል እናንተ ምትሉት እሱን ነው ማድረግ አለብን ካላደረገ ምርጫው ይበላሻል እናንተ ማድረግ የሚገባችሁን ያነሳቸው ፖይንቶች አሉ ከተቀበላችሁ የሚጨመር የሚዳብር ካለ ማዳብራችሁ ካላደረጋችሁት ምርጫው አይሟላም ሚዲያው እናንተም ብላችኋል እሱ ማንሶታል ሚዲያ ያለበትን ችግር ሚዲያም እንደዚሁ ሲቪክ ሶሳይቲም አለ ምርጫ ቦርድ አለ ሁላችን እንደ መንግስት ይሄን ማድረግ አለበት የሚገባን ነገር ካደረግን የተሻለ ምርጫ ልናደርግ ስለምንችል አንደኛዋን ብቻ ወስደን አንደኛዋን እንዳንተው በሙሉ ብናይ ጠቃሚ ይሆናል የሚል እምነት አለኝ እኛ ማክሲመም እናንተን አቅፈን የኢትዮጵያን ዲሞክራሲ ለማዘመን እንሰራለን ችግሮች ካሉብን እያረምን ሄዳለን ችግር ይኖራል እናንተም ተባባሪ ሆኑ በክላሽ አታስቡ በሰላም አስቡ ፓርላማችን ላይ በጣም ብዙ ድምጽ ይሰማ መንግስት ብዙ ኃይሎች ያሉበት መንግስት ይሁን ዲሞክራሲ ወደ ኋላ የማይመለስ እናርገው የኢትዮጵያ አንድነት ጥያቄ ውስጥ አናስገባው በትብብር እንስራ በእኛ በኩል የሚቀጥለው ምርጫ ዲሞክራሲያዊ እንዲሆን በሁሉም ኃይሎች የሚታመን እንዲሆን ጥረት እናደርጋለን ታዛቢ በሚመለከት እኛ ሊሚት አናደርግም ታዛቢ ከውስጥም ከውጭ ግን እዚህ ያላችሁ ተፎካካሪ ፓርቲዎች እና የምርጫ ቦርድ ማወቅ የሚገባውና የሚያስፈልገው 99% መታዘብ ያለበት ኢትዮጵያዊ ተማሪ ኢትዮጵያዊ ሃይማኖት አባት ሲቪክ ሶሳይቲ ቢሆን ነው የሚሻለን ብዙ ቬስትድ ኢንተረስት ስላለ ብዙ ገንዘብም ስላለ መጥቶም ያምሰን ነገር እንዳይኖር አብዛኛውን ነገር ለኛ ተቋማት ሰጥተን ሌሎቹም ግን መሳተፍ ባለባቸው ልክ ብናሳተፍ ጠቃሚ ነው ኢትዮጵያ ላይ ብዙ ኢንተረስት እንዳለ ታውቃላችሁ ይሄን ታሳቢ ያደረገ ጥንቃቄ አድርገን የሚቀጥለው ምርጫ ከባለፉት የተሻለ ለሚቀጥለው ፋውንዴሽን የሚሆን ብናደርገው ቀስያል እየደረጀ እየተነከረ ይሄዳል የሚል እምነት ነው በእኛ በኩል ያለው ብልጽግናን በሚመለከት ምርጫው ዲሞክራሲያዊ እንዲሆን ይፈልጋል ሰላማዊ እንዲሆን ይፈልጋል ተአማኝ እንዲሆን ይፈልጋል ከምርጫ ውጪ ስልጣን ላይ መቆየትን አይፈልግም አንፈልግም እንደሱ ሌጂቲሜት መንግስት ሆኖ ፖሊሲ ያወጣ በተሰጠው ኮንትራት መስራት ይፈልጋል ካሸነፈ ከተሸነፈ እንዳልኳችሁ ነው ሰጥቶ መሄድ ይፈልጋል እና ምርጫ ሳናደርግ ጊዜው ሲደርስ ሽግግር መንግስት ይያልና ጭበርብር ምናምን አይሰራም እሱ የሚሸጋገር ነገር የለም ምርጫው ሲደርስ ምርጫ ይካሄዳል ብትሸነፉም ጠቃሚ ይባል ሰው ካለ ድንበር ተሻግረን እንጠቀማለን እንደ ድሮ ወርቀሃልና ጥፋ አንልም ብትሸነፉም ማክሲመም ለሀገር የሚያግሰው እንጠቀማለን ፓርላማው በእርግጠኝነት 100% እንደማይሆን ምንም ጥርጥር የለውም አላምንም 100% ብዬ አላምንም አይሆንም ብዙ ድምጾች ይሰማሉ ያ አንድ እድገት ስለሆነ ቀሪውን እያረሙ መሄድ ነው የሚሻለው እንደዛ ነው የሚሻለው በመጨረሻ የገንዘብ ጉዳይ ፕሮፌሰር ያነሷቸው ፖይንቶች ጠቃሚዎች ናቸው ምርጫ ቦርድ አይ ቲንክ ያጠና ያለ ይመስለኛል በሚዲያም በገንዘብም በተለይ ሰብሰብካል በመንግስት በኩል ማድረግ ያለበት ነገር ካለ እናያለን ምርጫና ገንዘብ ግን ትስስር ያላቸው ኢትዮጵያ ብቻ አይደለም የአሜሪካ ፕሬዝዳንት ለመሆን አንዱ ትልቁ ነገር ገንዘብ ነው ገንዘብ ከሌለ ምርጫ የለም በገንዘብ ነው ምርጫ የሚካሄደው ግልጽ ነው እሱ የትም ቦታ ማለት ነው እኛ ጋር ግን ደህንነቱ ስላለ እንዴት አድርገን ነው ፓርቲዎች እየደገፈን ምን ሄደው የሚለውን ጉዳይ ከምርጫ ቦርድ ተመካክረን መንግስትም ማድረግ ያለበት ነገር ካለ ገዢው ፓርቲ ማድረግ ያለበት ነገር ካለ እናያለን ክፍት ነው ዝግ ነገር አይደለም በእኛ በኩል ማለት ነው የፓርቲዎች በሚመለከት ብዙ ጊዜ ኮምፕሌን ይነሳል ክብርት ወይዘሮ ብርቱካን በሚቀጥለው ውይይታችን በእናንተ ህጋዊ የተባሉ ፓርቲዎች ሊስት መቅረብ አለበት ህጋዊ ያልሆነ ፓርቲ ካለ መዋየት አስቸጋሪ ነገር ነው እስካሁን ዝም ብለን እንጠራው እናንተ በፍጥነት ህጋዊ የሆኑትን ለዩልን ውይይቱ በህጋዊ ፓርቲዎች መታጠር አለበት ሌላውም ወደ ህጋዊ እንዲመጣ ደግሞ ፑሽ ማድረግ አለብን እንጂ በጅምላ ከሆነ አይሆንም ማነው ህጋዊ አላቀም ለምሳሌ ነኝ እንደዛ ከሚሆን
ምርጫ ቦርድ ሊስቱን ቢያቀርብ ጠቃሚ ይሆናል። የጋራ ምክር ቤቱ ምርጫ በሚመለከት ያው ይሄንን የሚመለከት ጉዳይ አይደለም። እንደ አንድ ፓርቲ የማየው ነው። ምርጫ ቦርድ ያስፈጽማል ብዬ አስባለሁ። ጊዜ አልፎ ከሆነ ዝርዝሩን ባላቅም ምርጫ ቦርድ አይቶ ምርጫ ማካሄድ ይቻላል። አሁንም ሳልናገር የማላልፈው ጉዳይ ታንዛኒያ 200 አለ፣ ኬንያ 300 አለ የሚል ትምህርት ብዙ አይጠቅመንም። ምክንያቱም ታንዛኒያ ያያችሁት የዩኒቨርሲቲ ፕሮፌሰር ቢመረጥም ባይመረጥም ልክ በአክቲቪስትና ፖለቲከኛ መካከል ያለ የራሱ ኢንካም ያለው ሰው ከሆነ ችግር የለውም። የኛ አብዛኛው እንደዛ አይመስለኝም። የሚሻለው ሰብሰብ ማለት ነው። የግድ 2-3 ላይ 10ም ይሁን ሰብሰብ እንበል ወደ ብልጽግናም ወደ ሌሎች ፓርቲዎች ይሄ ብዙ ጥቅም አለው። አማራጭ ሐሳብ አቅርበን ልንወዳደር የማንችል ከሆነ እንዲሁ መቶ መሆናችን ጥቅም የለውም። ለገንዘብ ድጋፉም ለሚዲያ ድጋፉም ለቁጥጥሩም ለእናንተ ጥንካሬም ጠቃሚ የሚሆን ሰብሰብ ብንል ነው። ይሄንን ብዙ ጊዜ ብየዋለሁ፣ አሁንም እለዋለሁ። ብልጽግናም ለማቀፍ ዝግጁ መሆን አለበት፣ ሌሎቻችሁም እንደዚህ መሆን አለባችሁ። ሰብሰብ ይያል ይሄን ሀገር ማሻገር ከሁላችን ይጠበቃል። በዚህ ሐሳብ ካይን በስተቀረ እንደምታዩት ሲስተም የለም፣ ተቋም የለም። ተቋም ብቻ ሳይሆን ሰው የለም። ሰው በጣም ያለ አርገን የምናስብ ሰዎች ካለን ሰው የለም። ስራውን አውቆ በዲሲፕሊን ሳይሰርቅ በህግና ስርዓት ስራውን ለመስራት የሚችል ሰው በጣም ትንሽ ነው። ይመጣል፣ ይጀምራል፣ ወር ሳይሞላ አሰረ ነው፣ ወር ሳይሞላ ሰረቀ ነው። አሁን በወረዳ በመናምን የነበረው ኢህአዴግ አመራር ነው ያለው፣ ስተት ነው። በዚህ 2 ዓመት እንኳን 2-3 ያገላብጠነዋል ሰው። እኛ እኮ የምንገመገመው ሰው አይሰክንም አይቀመጥም በፍጥነት ታነሱብናላችሁ ነው። ምክንያቱም ችግር ስላለ በጣም እሱ ይቀያየራል። የሰው ችግር አለ። በሚዲያ ወጥቶ የሚናገር ሰው ችግር የለም። ቁጭ ብሎ ስራ ለቅሞ የሚሰራ ሰው የለም። ልምድ ያለው በስራ ውስጥ ያለፈ ሰው ችግር አለ። ስለዚህ ሰብሰብ ማለታችን ብዙ ጥቅም ስላለው ሰውም እንዳይባክን ስለሚያደርግ እናንተም በቅንነት ወደ ይመስላችሁ ወደምትፈልጉት ፓርቲ መሰብሰብን እንደ ምርጫ ብታደርጉ ከዛ መለስ ደግሞ ህጋዊ ፓርቲዎች በምርጫ ቦርድ እውቅና ያገኙ ብቻ ቢወያዩ ከነሱም ውስጥ ውስን ኮሚቴ ቢቋቋም የጋራ ምክር ቤት አለ ውስን ኮሚቴ ለምርጫው ኮምፕሌንት ሲመጣ እየሰማ የሚያርም ቢኖር ምናልባት የተሻለ ነገር ሊፈጠር ይችላል የሚል እምነት አለኝ። ለዛሬ በቀረበው ውይይት በምርጫ ስርዓቱ ከአጭር ጊዜ አንፃር መቀየር ባንችልም የነበረውን ማክሲማይዝ አድርገን እንጠቀም። ከባለድርሻ አካላት ግን ሁላችንም ሚናችን እንጫወት የሚለውን ከወሰድን ቀላል አይደለም። ሁሉም ሚናውን ከተጫወተ የተሻለ ምርጫ ለማካሄድ እድል ይሰጣል የሚል ግምት አለኝ። ሰላም ደህንነት በሚመለከት አግዙን። አብዛኛው ነገር ግን ይፈታል። ዋናው ሰንኮፍ ዋናው ካንሰር ስለተነቀለ ሌላው ማረም ብዙ አያስቸግርም። ስለማያስቸግር መተባበር ነው። መንግስት ህግ በማስከበር ከዚህ ቀደም ሲናገር የነበረውን ጉዳይ ያው አሁን እንዳያችሁት አጠናክሮ ይቀጥላል። ህጋዊ የሆነ ሰው ብቻ ዘና የሚልበት ህግ የሚጥስ ሰው የሚጠይቅበት ሀገር እናረጋለን። እናንተም ግን አግዙ፣ በመጠቆም አግዙ፣ ስናበላሽ በማረም አግዙ። እንደዛ ተጋግዘን የኢትዮጵያን ህልውና ለማስቀጠል በጋራ ብንሰራ ጥሩ ይሆናል የሚል እምነት ነው በእኛ በኩል ያለው። ለዛሬ የነበረን ውይይት ይሄን ይመስላል። ስለነበራችሁ ተሳትፎ እጅግ አድርጌ አመሰግናለሁ።